हेलो ሄሎ አቤት ጤና ይስጥልኝ መምህር እንዴት ነህ? እግዚአብሔር ይመስገን ሰላም ነሽ? እግዚአብሔር ይመስገን። አይ ዘንድሮ አንቶኛል ማለት ነው። ይሄ ሁለተኛዬ ነው ስደውልልህ። አዎ ይሁን ችግር የለውም እንኳን ደህና መጣሽ ቶሎ እያልን እንሂድ ሰዓት ስለሄደ 4 ሰዓት እሺ ሊሆንብኝ ነው እሺ መምህር። አይ እኔ የሆነ ህልም አይቼ ነበረ። ይሰማል? አዎ እሺ እንትን ይመስለኛል የልጆች አባት ይመስለኛል እና በመኪና እየሄደን እንትን ላይ አዎ ኮረኮንች ምናምን ጭቃ ያለበት ቦታ ላይ እዚህ ጋር ውረጅ ይለኛል። እሺ ምንድነው እሱ? ማን ነው እሱ? አንደኛ የልጆች አባት እሺ ባለቤት። እሺ አሁን አንድ ላይ አንሆን ጨረስሽ እሱ እንዴ ህልሙ? ምንድነው? አዎ ሌላም እሱ አይ አንደኛ እሱ ነው። አይ ቆይ አንደኛ ሁለተኛ ሳይሆን የራሱ ህልሙ አለቀ አሁን የነገርሽኝ? አዎ በመኪና እየሄድን እሱ ነው በመኪና እኮ የሚወስድ በቃ ፈታሹ እኮ እየሄድን። ህልሙን እኮ ራስሽ ፈታሹ። አሁን ተለያይተናል አልሽኝ እኮ ነው አዎ ከተለያያችሁ በኋላ ነው ያየሽው ወይስ በፊት ነው ያየሽው? አዎ አይ አሁን ነው ያየሁት ከተለያየም በኋላ። ከተለያያችሁ በኋላ ስለዚህ አዎ በሱ ውስጥ አብቅቶለታል ማለት ነው። በነገራችን ላይ ጭቃ ምናምን ያለበት ቦታ ላይ ውረጅ ማለቱ አ በሱ በኩል የተዘጋብሽ የሆነ እድል ነበርና ከኔ ስሜት ውጪ በቃ እኔ ከኔ ማንነት ከኔ እንግዲህ መኪና ስጋ ነው ስሜት ነው ብያቸዋለሁ ትራንስፖርቴሽን እና አ ከኔ ውጪ በቃ እኔ ውስጥ ነው እድልሽ የተዘጋጋብሽ የራስሽ ህይወት አለሽ ሌላ ህይወት አለሽ እያለ እየተናገረ ነው። ገባሽ? እሺ አዎ ስለዚህ ምናልባት እንግዲህ ተይዘሽ የነበርሽበት ሁኔታ ተለቋል ማለት ነው። ጭቃ በተፈጥሮ በቤተ ክርስቲያናችንም ሆነ በዓለማዊ ሲፈታ ሲሳይ ነው ይባላል። ግን ሲሳይነቱ እኛ ጭቃ ሲባል እንላለን። በተለይ ከተማ ሰዎች ጭቃ ሲባል እንትን ነው። ግን ዘር ሲዘራም ሆነ ማንኛውም አትክልት ሲበቅል ምንም ነገር ሲሆን ያለ ውሃ አይሆንም እና ምንም ነገር ሲደረግ ከእርጥበት ጋር ነውና እርጥብነቱን ነው የሚያሳየው። አንቺ ብትወርጂ እርጥብ ነው በቃ የሚያጋጥምሽ ጥሩ ነገር ነው እና ከሱ እንዴት ይሄን ሁሉ መንገድ ሄደን እዚህ ኮረኮንች ጭቃ ላይ እንዴት ወረጅ ትለኛለህ እለዋለሁ። በቃ መኪናውን ያቆመዋል። በነገራችን ላይ የተለያያችሁት በምንድን ነው? በሩካቤ በምናምን ነው ወይም ደግሞ 32ኛ ላይ ላይቭ ላይ መጀመሪያ ኦ ማይ ጋድ ያልኩት ልጅ ነኝ የሆነ ጊዜ ትዝ ካለህ አይደል ነው። ስለዚህ እንደውም ስለ ጋድ እና ስለምን ኤክስፕሌን አረክልን። ኦኤምጂ ኦ ማይ ጋድ ራሱ ደግሞ አጣውና ኦኤምጂ መጣመር ኦኤምጂ እንደዛ ብለህ ነገርከን። እና መኪናውን ማቆሙ ራሱ የሚያሳየው ካንቺ ጋር ያለውን ነገር በቃ ቀጥ ብሎ ማቆሙ ነው። ምንም ነገር መቀጠል አይፈልግም ካንቺ ጋር አብሮ እየሄደ ውረጂ ማለቱ ሊፋታ መፈለጉን ፕሮሰስ ውስጥ እንደነበረ ነው። ከዛ በኋላ ግን አንቺ ከሱ መኪና ወርደሽ ነው በህልምሽ የነቃሽው ወይስ ሳትወርጂ ነው የነቃሽው? በቃ ውረጂ ብሎ በሩን ከፈተልኝ። በቃ ውረጂ እንዴ ይሄን ሁሉ መንገድ በቃ ነቃሁኝ እኔ እንደዛ እያለኝ። ስለዚህ አንቺ አልቆረጠልሽም ማለት ነው። አሁን አልተለያያችሁ ማለት በውስጥሽ ትዳሩ መቀጠል ትፈልጊያለሽ ማለት ነው? አይ እኔ ጸልያለሁኝ ግን ያው ያለቀ ነገር ነውና ግን ጸልያለሁ እግዚአብሔር ከእግዚአብሔር ፍቃድ ውጪ የሆነ ትዳር ሊሆን ይችላል የነበረው። ግን ወልዳችሁ ምናምን ከሆነ አይነ ጥላ ትሆናለች ውረጅልኝ ያለች ይሆናል እንግዲህ አይነ ጥላ ትሆናለች ውረጅልኝ ያለች። ግን የሚገርመው ነገር ስትወርጂ በረከት እንዳለሽ ነው የሚያሳየው። ከፊት ለፊትሽ በጣም እርጥብ የሆነ በቃ ደስ የሚል ጨለማ ነው ወይስ ብርሃን ነው የነበረው? ብርሃን ሆኖ ግን ጭቃና ኮረኮንች ነው። ብርሃን ነው በቀን ነው። አስፋልቱን እኮ ሄደናል እና አድርሶኛል። በቃ እኔ ከዚህ በኋላ አልገባም ይለኛል። አስፋልት ማለት እንግዲህ ሰው ሰራሽ መንገድ ነው። በነገራችን ላይ የተዋወቃችሁት በሰው ነው እንዴ? አይ በራሳችን ነው፣ በትምህርት ቤት ነው። የተጣላችሁትስ? ያው በሱ ነው፣ በራሱ ችግር ነው። በሱስ ምናምን። ስለዚህ ሁለታችሁ ረጅም መንገድ መታችኋል። አስፋልት እንግዲህ ረጅም መንገድ ነው። ረጅም መንገድ መታችኋል። ከዛ ኮረኮንቹ ጋር ሲመጣ አልተመቸውም። እሱ የሚፈልገው ምቾትና ድሎት በአስፋልቱ ላይ መሄድ መኪናዋ ፈሰስ ብላ እንድትሄድ ነው የሚፈልገው። ክረምት አይወድም ወይም ደግሞ ጭቃ አይወድም።
በሱ ሐሳብ ውስጥ ወይም ደግሞ ኮረኮንቹን አይፈልገውምና ወረጅልኝ አለ በቃ አዎ እሺ ሌላ አንድ ደግሞ ልቀጥል አዎ እንዴ አለ አንድ ደግሞ ምንድነው የሆነ ጥቁር ሰውዬ ያባረረ ይመስለኛል ከዛ ገጠር ውስጥ ይመስለኛል የገጠር ቤት ይመስለኛልና በጣም ያባረረ ከዛ የሆነች ሴትዮ ያረጀች ሴትዮ የሀገር ልብስ ማለት የተቀዳደደ የሀገር ልብስ የለበሰች በሯን አጥሯን ትዘጋለች አረ ስለ ማርያም ክፈችልኝ መጣብኝ አረ አስጠልኝ ምናምን እላታለሁ ከዛ ፍቃደኛ ትሆንም ከዛ ግን እሺ ብላ ክፍት ታረጋችልኝ ከዛ ዘጋቸው ወይ አመሰግንሻለሁ አዳንሽኝልና ከዛ በይዲቢሽ ትለኝና ጎጆ ቤት ነገር ውስጥ ስገባ አንድ የሚያምር ቀይ ህፃን ልጅ ተኝቶ እንዴ ይሄን ወልደሽ ነው ልጅሽ ነው እንዴት ያምራል እያልኩኝ ከሱ ጋር ያጫወትኩት ደግሞ አየሁ ወደ ገጠር አካባቢ ነው አይደል አዎ ወደ ገጠር ነው የሚያሯሯጠኝም ሰውዬ እንደዛ ነው በቃ ወደ ህይወትሽ እጅግ በጣም ደስ የሚል የሆነ ግን ማጠብቂው የተናቀ የሆነ ላይፍ ህይወት ውስጥ ያለ የሆነ እድል አለሽ ሴት መሆኗ እንግዲህ ማን እንደሆነች ባይታወቅም ልብሷ መቀዳደዱ በሩዋን ዘግታ መቆማና ከፈችልኝ ማለትሽ የሚያባርርሽ የነበረው ከሚያባርርሽ የምትድኝው ማንንም ሰው እቺ ሴትዮ ለሰው መፍትሄ ትሆናለች ተብሎ የማይገምታት ስሟ የጠፋ ልብስ መቀደድ ማለት በሰው ዘንድ ቦታ አለማግኘት ገበናው የተገለጠ የተዋረደ ወይም ደግሞ ችግር ያለበት ተብሎ የሚታሰብ ሰው የበለጠ ደግሞ ከፈችልኝ ባክሽ መቀዳደሩን ያያየሽ ባክሽን እርጅኛ ግዢ ስትያት ደግሞ እሺ ብላ ማስገባቷ እዛው ስትገቢ ግን አንቺ ሳትንቂያት ወደ ህይወቷ ሳትንቂያት ማለት ነው ወደ ህይወቷ ገብተሽ በቤቷ ገብተሽ ስትገቢ ደግሞ የበለጠውን ህፃን ልጅ አየሽ ያ ህፃን ልጅ ደግሞ መንፈስ ቅዱስ ነው ስለዚህ እግዚአብሔርን የምታገኙ በጣም ዝቅ ብለሽ ደሃን በማክበር ወይም ደግሞ ባንቺ ህይወት ውስጥ የናቅሻቸው ማንነቶች ካሉሽ ያቺ የተቀዳደረች ሴትዮ ራስሽም ልትሆኚ ትችያለሽ እና የዘጋሽው በር ደግሞ ለእግዚአብሔር አልከፈት ያለ ልብ አለ አንቺ ጋር የሆነ የዘጋሽው በር አለ የሆነ ማለት ስጋ ደግሞ አልከፍት ያልሽው ለእግዚአብሔር እምቢ ያልሽው አንድ የሆነ ፓርት አንተንም አይቻለሁ አንዴ ነይ ትለኝና አሁንም ገጠር ውስጥ ነው መምህር እና ነይ ትለኛለህ እመጣለሁ ደርሼ ይላልው ከዛ አጥሩን ታጠብቅብኛለህ እናስገባኝ እንጂ የመጣሁን ደርሼ እዚህ ደርሰን እልሃለሁ ቆይ ያልክ ታረሳሳኛለህ አጥሩን ያጠበቅብኝ አንተ በአደር ሳይድ ነው ያለው እኔ በዚህ ሳይድ ነኝ ያለሁት እና ቆይ ያልክ አጥሩን ጥብቅ ታረግብኛለህ ታዲያ በምን ልታስገባኝ እንጂ እልሃለሁ ወደ አንተ እንዳልመጣ አዎ እንደዛ ታረግብኛለህ ቆይ ያልኩኝ ማለት ያልጨረሽው ነገር አለ ማለት ነው ዓለም ላይ የሆነች ያልጨረሻት የሆነች ፓርት አለች ማለት የሆነች ኃጢአቱን ገንዘብ የፍርድ ቤት ጉዳይ አንድ የምትከራከሪያት የሆነች እልህ ጸባይ እሷናታ ባለፈው ስናወራባት አልነበረ እሷናት እና እሱ ጸባይና መቆጣት ጸባይ ስድብ እንደዛ ነው እና አሁን ይሄ የሚያሳየው ምንድነው ያቺ ልብሷ የተቦጫጨቀችው ሴትዮ ስሜታዊ የሆነችው ስጋዊ ህይወትሽ ማንነቷ ነው የራስሽ ህይወት ናት እባክሽ በሩን ክፈችልኝ ብላ የምትለምነው ደግሞ ነፍስ ናት መዳን ትፈልጋለች የሆነ የሚያባራት አውሬ አለ ከዛ ደግሞ እቺ የተጎዳችውን ሴትዮ ሳትንቂያት የተቦጫጨቀ ልብሷን እንግዲህ ያሳለፍሽው ህይወት ምናልባት በሰው ዘንድ አንዳንድ ቦታ ላይ ያስናቀሽ ያሰደበሽ የሆነ ህይወት ይኖርሻል ወይም ደግሞ ሰዎች አንቺን የገመቱበት የሆነ ህይወት ይኖርሻል የተቦጫጨቀ ልብስ ማለት በሰው ዘንድ የሆነ ቀዳዳ የሆነ አካልሽን ገላሽን ሊያሳይ የሚችል ማንነትሽን ሊያሳይ የሚችል ደካማ ጎን አለ ተመዝግቦ እሷ እንደዚህ ናት ተብሎ ስምሽ የጠፋበት የሆነ ቦታ ይኖራል ያንን ማንነትሽን ወደ ኋላ መለስ ብለሽ ማየት እንደሚገባሽ ከዛ ቀሰሽ ስትገቢ ግን ወደ ውስጥ ስትገቢ ግን እጅግ በጣም እድለኛነትሽ የሚያሳየው የእግዚአብሔር መንፈስ ቅዱስ ወይም ደግሞ በ40 እና በ80 ቀን የታተምንበት የሥላሴ ልጅነትሽ እዛ ውስጥ ታገኘዋለሽ ህፃኑ ልጅ መንፈስ ቅዱስ ነው እሺ ሌላ ደግሞ ምንድነው ያየሁት ኮንሰርት ውስጥ ይመስለኛል ወደ ልብሽ መመለስ እንዳለብሽ የሚያሳይ ነው ይሄ እንዳትረሽ እሺ መምህር ሌላ ደግሞ ኮንሰርት ውስጥ ሆኜ ይመስለኛል ጭፈራ ምናምን አለ እና በጣም ብዙ ሰው አለ ከዛ አንተ ባለቤትህ
ልጆችህና እንትናም ያለች ይመስለኛል ማናት እሷም ነጠላችሁን አርጋ ሰላምም እሌኒም ማለት እና ነጠላህን አርገህ ነው የመጣው አርገህ የምታስተምረው ምትሰሪያለሽ እዚህ ምትሰሪያለሽ እዚህ አንቺ ቦታ ነው ይሄ ቦታሽ ነው ትለኝና እጄን ይዘክ ፍልቅቅ አድርገህ እጄን ይዘክ ዘህኝ ስትወጣ አየሁን ይሄ ቦታሽ አይደለም ያንቺ ቦታ ይሄ አይደለም ብለክ እጄ ይዘህ ተከታትለን ስንመጣ አየሁን እኔ ማለት ትምህርቱ ነው ብያለሁ ቅድም እኔን ካያችሁኝ እምለቀው ትምህርት ነው ማለት ነው እንጂ እኔ አይደለሁም ልጆቼን ማየት ማለት ደግሞ በልጆቼ ቤተሰቦቼ ማለት ደግሞ አንቺ ልትኖር የሚገባሽ እንግዲህ አጠቃላይ ልጆቹ የሚያስተላልፉት ትምህርት አለ የሚዘምሩት መዝሙር አለ ያንን ነገር እዩና ከዛ ያለ ቦታሽ ነው ግን ያለሽው ይሄ ኮንሰርቱ የሚያሳየው በውስጥሽ ያለውን ጫጫታ ነው የሚያሳየው አንቺ ውስጥ ያለውን ዓለማዊ የኃጢአት ቀጠሮ አለ ማለት ነው ልክ ሰርግ ሲኖር የሆነ አመት በዓል ገና ፋሲካ ምናምን ሲፈሰግ ናይት ክለብ ምናምን ትንሽ አንዳንድ ጊዜ ኤፕ ምናምን ቡጊ አለ መሰለኝ እንግዲህ አይደለም ራሱ አለ ሳይሆን የኃጢአት ቀጠሮ ባንቺ ውስጥ ወደ እግዚአብሔር የማያስጠጋ የሆነ ልጨርስ ብለሽ ያቀርሻቸው ነገሮች አሉና መገኘት የማይገባሽ ቦታ አንዳንድ ጊዜ ሳትብለሽ ትገኝ ይሆናል እኔ ሰዎችን ላናግር ቡና ቤት ብገባም አሁን ለምሳሌ አንድ ጊዜ ምን አጋጠመኝ ወደ 22 አካባቢ አንድ የሆነ ቡና ቤት አለና ንስሐ መግባት የምትፈልግ አንዲት ሴተኛ ዳሪ ልጅ ነበረች ቅርብ ጊዜ ምናልባት እግዚአብሔር ከፈቀደ ራሷ ትናገራለችና እሷን ለማስተማር እመላለስ ነበር እና አንድ ሳምንት 7 ቀን የፈጀብኝ ብዙም አላስቸገረችኝም ጎበዝ ናት በጣም መለወጥ እጇን ይዞ የሚያወጣት ነበር የምትፈልገውና ስመላለስ የሚገርምሽ እዛው አካባቢ ከዚህ በፊትም ተናግሬዋለሁ መሰለኝ እዛው አካባቢ አንድ ሆነ ብቻ ስሙ መጥቀስ አልፈልግም የሆነ ማህበር አባል ነው የሚያካብዱ ሰዎች የቤተክርስቲያን ማህበር ነው ከነሱ ውስጥ አንዱ ነው መጥቶ ልጅቷ ምን ይላታል ምን ፈልጎ ነው መምህር ተስፋዬ እዚህ የሚመላለሰው ይላታል ከዛ ምን ሆነህ ነው ጊዜ እንግዲህ እኔ እዛ ምናልባት ላመነዝር ምናምን መመላለስ መስሎታልና ከዛ ምን ፈለክ አሉት አይ በቃ ለማወቅ ፈልጌ ነው ማለት ብሎ ቪዲዮ ሁሉ ቀርጿል ሴትም አለች ሴትም አለችና እሷ ልካው ነው የሚመጣው ከዛ መጨረሻ ላይ ልጅቷ እዛ ቤት ቡና ቤት ተሰራ የነበረችው ልጅ ነጠላ ለብሳ ጸበል ቀርታ ስትመላለስ ማማይሻትና በጣም ግደነገጠች እርግጠኛ ነኝ መምህር ተስፋዬ ሊያስተምርሽ ነው የሚመጣው ማለት ነው አለቻት አው ምን ነው አይኔ እኮ በቃ ሌላ ነገር ኦኬ የሚያስተምረው ነገር በቃ ትክክል ነው ማለት ነው ማን ብላ ወደ ራሷ ተመለሰች አይሽ አንዳንድ ጊዜ ሰዎች አሁን አንቺ ምንነግርሽ ምንድነው አንቺ ህይወት ውስጥ መገኘት የማይገባሽ ቦታ ላይ ተገኝተሽ ግን ልትገኝ የሚገባሽ ቦታ ላይ ደግሞ የታቀለልሽ የሆነ ኃይል አለ የሆነ ቦታ አለ መዘመር ማስቀደስ መጾም መጸለይ ምናልባት እንግዲህ በእኔና በልጆቼ መካከል ያለውን አገልግሎት ይሁና ያን ህይወት ማለት ነው አገልግሎቱን ነው የኛን ህይወት አላልኩሽም አገልግሎቱን ያንን ህይወት ባንቺ ህይወት ውስጥ እንድትኖሪ ተፈቅዶልሻል ገባሽ ተፈቅዶልሻል ግን አንቺ ያለ ቦታሽ ነው የተገኘሽው ማለት ነው አሁን ባለሽበት ሁኔታ ሜቢ አላቅም እየሰገድኩ ነው እየጸለይኩ ነው ልትይ ትቻለሽ ግን ምናልባት የምትሰግጁ የምትጸልዩ መንፈስ እንዲወጣልሽ አንዳንድ ችግሮች እንዲከናወኑልሽ የሆኑ ነገሮች እንዲስተካከሉልሽ አስበሽ ከሆነ ያ ነገር ጥሩ አይደለም ማለት ነው የሚገርምሽ ያቺ ልጅ አሁን ያልኩሽ እዛ 2 ማዞሪያ እኔ ልጅቷን ገና ለስጋው ደግሞ ሳላበቃት እቺኛዋ እኔ ስትከታተለኝና ስሜን ልታጠፋ የነበረችው ልጅ የነገረችኝ ህልምና አሁን አንቺ የነገርሽኝ አንድ አይነት ህልም ነው ለማለት ፈልጌ ነው እንዴ አይነት ህልም አይቻለው መምህር ስትለኝ አይ አንቺም ያለ ቦታሽ ነው የተገኘሽው አልኳት እና የኔን ኃጢአት ወይም ደግሞ እኔ እዛ ቦታ ላይ መገኘቴን በቪዲዮ ቀርጻ የሆነ ነገር ልታረግ ስትሞክር ራሷ ግን የነገረችኝ ህይወት ግን የሚገርም ነው እዛ ቦታ ላይ ቡቲክ የከፈተላት እዛ ቦታ ላይ ትልልቅ ስራዎች እንድትሰራ ኮስሞቲክስ ማለት የከፈተላት ሹገር ዳዲዋ ነው የራሷ ገበና ማለት መገኘት የማይገባት ቦታ ነው የተገኘችው አየሽ አንዳንድ ጊዜ የሰውን ስንመልከት የራሳችን ክፍተት አለ እና ያንቺም ደግሞ እንደዛ እንዳይሆን ተጠንቀቂ ያለ ቦታሽ ነው የመጣሽው ማለት የማይመለከትሽ ውስጥ ገብተሻል ማለት ነው የሆነ ቦታ ላይ ራስሽን ፈትሽ እሺ መምህር አንድ ደግሞ ሌላው ደግሞ ምንድነው የሆነ ጓደኛ አለችኝና
ሁሌ በህልሜ ሁሌ ሳይሆን አንድ አልፎ አልፎ አንድ ስጸልይ ቆማ እየሳቀች ትገኛለች። አንደኛው እሱ ነው ስጸልይ ቆማ እየሳቀች። ሁለተኛው ደግሞ ጸሎት ቤቴ ድረስ ገብታ ማለት ነው ገላዋን እየታጠበች ጸሎት ቤቴ ውስጥ ገላዋን እየታጠበች ከዛ እድፏን ጸሎት ቤቴ ላይ እንዳለ እንዴ ይሄ ጸሎት ቤቴ እኮ ነው እንዴት እንደዚህ አረጋለሽ ምናምን እላታለሁ። ገና ምን አይተሽ ትለኛለች። አለቀ አጠረ እንዴ መምህር አጠረ ምን አልሽ? ይሄ ነው በቃ። ከዛ ነጣሁ። መጀመሪያ ምን አይተሽ ይጋልች እና መሬት ላይ እንዳለ የእድፉ አለ የወጣው እድፍ ጸሎት ቤት ውስጥ። ባንቺ ስራ ወይም ደግሞ ባንቺ መንፈሳዊ ህይወት በቅርበት ጓደኛም ዘመድም ወይም ደግሞ በዙሪያሽ ካሉ ሰዎች በመንፈሳዊ ህይወትሽ የሚያላግጡና የሚቀኑብሽ ሴቶች አሉ እና እነዛ ሴቶች እሷን ብሎ እግዚአብሔርን አምላኪ እሷ ብሎ መንፈሳዊ ብለው የሚያሾፉብሽ ግን በመልክ ይሁን በክርስትና ህይወትሽ ይሁን በደሞዝሽ ብቻ በሆነ እድልሽ የሚቀኑ ሰዎች ናቸውና ምቀኞች ናቸው። መቅናት ሁለት አይነት ቅናት አለ። ሰላቢ መንፈስ ልከው እድልሽን ለመውሰድ የሚሞክሩ ቅናተኞች አሉ። እንዲሁም ደግሞ ያለሽን ለማውደም አጥፋባት ብለው ደግሞ የሚሉኩ አሉና ይሄ እድፏን አንቺ የምትጸልይበት ክፍል ውስጥ ማምጣት ማለት የራሷን ጠንቋይ ቤትም ትሄድ የትም ቦታ መናፍቃን አዳራሽም ትሄድ የእሷን ኃጢአትና የእሷን ጉድፍ እሷ እኮ እንዲህ ናት ብላ ወደ አንቺ ለማዞር የምትሞክር ሴት አለች ማለት ነው። ጓደኛ የራሷን ችግር አንቺ ላይ ለማላከክ የምትሞክር ሴት አለች። ስለዚህ ተጠንቀቂ፣ በዙሪያሽ ያሉትን ሰዎች ቼክ አድርጊ ማለት ነው። አንዱ ይሄ ነው። አንዱ ይሄ ነው። ይቺ የምትስቅብሽ ደግሞ እንትን አንድ አይነት ንቀት እኮ የንቀት መንፈስ ነው። የንቀት መንፈስ ነው። በሌላ ሳይድ ስታዩ በሌላ አይነት አተርጓጎምም ስታዩ ደግሞ ምንድነው ምናልባት አንቺ አሁን ንስሐ ገብተሽ ልትጸድቂ ነው ምናምን የሚል ውስጥሽ ራስሽን የመውቀስ ስሜት ይኖራልና ኃጢአትሽን ወይም ደግሞ ገላሽን ታጥበሽ እዛ ቦታ ላይ ጸሎት ክፍል ውስጥ ለምን እንደዚህ ታደርጊያለሽ ስትያት ይቺ የምታውቂያት ሴት ማን እንደሆነች አታውቂያትም አይደል? ጓደኛ አውቃታለሁ። ስለዚህ አንቺ በምትጸልይበት ሰዓት እሷን በጸሎት ማሰብ አለብሽ። አስባታለሁ፣ እንደዛ አደርጋለሁ። ለዛም ይሆናል ከእሷ የመጣ የክፋትና የምቀኛ መንፈስ በጌታዬ በኢየሱስ ክርስቶስም ተቃውሜያለሁ፣ ሂድና ወደ እሷ ተይዣለሁ፣ እንዲህ በዚህ ጊዜ እንደዚህ አይነት ነገር አሳይቻት ነበረ፣ ይሄን ነገር አውቃለች፣ አስተርጉመዋለች፣ እንዲህ ማለት ነው ተብላለች ብለህ ንገራት ብለሽ መላክ አለብሽ። በቃ ማታውቂያት ሴት ብትሆን ነው ራስሽ ነበር የምትሆኚው ነው። አውቃታለሁ። አንድ ለአለ ደግሞ አንዱ ደግሞ ምንድነው እንትን ይመስለኛል የሆነ ቤት ውስጥ ይመስለኛልና አይጦች ይመስሉኛል። እንደገና ደግሞ ይሄ ምንድነው ጆሮአቸው ረጃጅም የሆኑ አጫጭሮቹ ፊልም ላይ ምናምን እንደሱ የሆኑ ቤት ውስጥ ሞልተውታል። ከዛ ይሄንን ማየው እንደነገ ገብርኤል ሊሆን ሲል ነው ግመምን። ከዛ ቤት ውስጥ ሞልተውታል። እናቴም አለች እንዴት ነው አሁን እነዚህ የሚሄዱልኝ ምናምንልና እንንም ብዬ ድርሳነ መልካ ገብርኤልን ቤተ ስላሴ የሚል አለ አይደለ የሚያነበው ልጅ ሁሌ እሱን እከታተላለሁ። እሱን ኦዲዮ እንደምንም ተንጠራርቼ ስከፍተው ጭንቅላታቸው እየፈነዳ ጆሮአቸውን እየያዙ ቤቱን እየለቀቁ ይወጣሉ። በቃ ያሉ ጆሮአቸውን እየያዙ ግን እንዳለ በቃ ተጠረጉ። ከዛ አንድ ጥቁር ግን ቀረ። ወንበር ታስሯል፣ እጁ አልታሰረም፣ ግን መንቀሳቀስ አይችልም። ምኑን ያልከኝ? እኔ ግን አለው ወንበሩ ምን ወንበር ላይ ነው ያለው። አሁን እኔ እናንተ እንድንፋጠጣታለን እለዋለሁ። እኔ መቼም አልሄድም፣ እኔ አለው ይለኛል። ከዛ እንደ መሳቅ ነገር ያደርገዋል። ግን ሊንቀሳቀስ ሊሄድ ፈልጎ ታስሯል። እጁ አልታሰረም፣ ግን መነሳት አይችልም። ግን እንደ መሳቅ ምናምን ይላል። ጥቁር ነው። ከዛ እኔ አለሁኝ ይለኛል።
ያው የቤተሰብ ባዕድ አምልኮ ዛር ነው ሲገበርለት የነበረ መናፍስቶች ናቸው። እነዚህ ቁመት አጭር ሆነው ጆሮአቸው ትልልቅ በሎርድ ኦፍ ዘ ሪንግ የሚል ፊልም ላይ ሌሎች ፊልሞች ላይ እንደዚህ አይነት ነገሮች ይታያሉ። አጭር ቁመት ያላቸው ጆሮአቸው ትልልቅ ሆነ አይኖቻቸው ትልልቅ የሆኑት የሽምብራ ዛፍ ጥላ የሚሆናቸው ይባላል። ኔፊሊም እና ኒኤፊሊም ሁለት አይነት ስም ያላቸው። ኔፊሊም የሚባሉት ጃይንቶች ናቸው። ኒኤፊሊም የሚባሉት ደግሞ እነዚህ አጫጭሮቹ እነሱ ደግሞ ምንድናቸው? ይሄ በየአመዱ የሚልከሰከሰው ዛሮች ናቸው። የዛር መናፍስቶች ናቸው። ነጮች እነዚህ ነው የሚንከባከቡት። ባይዘዌ ተገለጡላቸው ምናምን ይሄ መንኮራኩር ምናምን የሚሉት በቃ እነዚህ ነው። ለወንጌል አገልግሎት ከዚህ በፊት ወደ ኦሮሚያ ክልል ሄጄ ምንም አይነት ሀሁ ፊደል ያልቆጠሩ እናቶች አየን ብለው ያሉኝ የእነዚህን ፍጥረታቶች ነው። እና ኢንተርቪው ሁሉ አድርጊያቸዋለሁ። ትንሽ ለብሔሩ ትንሽ ያው ጥሩ አይደለም ቪዲዮውን ሳቀርበው ብዬ ስላሰብኩኝ ነው እንጂ ከባድ ነው። ከቤታችን ጓሮ አመድ ላይ መጥተው ተሰወሩብኝ ያሉት የሚልከሰከሱ ናቸው። ደብተራ የሚዋረሳቸው ምናምን ነፍሶች ሳይሆኑ እነዚህ ዝም ብሎ ክስክሶቹ ዛሮቹ ደም ሲገበርላቸው ከዘር ሲተላለፉ የመጡ መናፍስቶች ናቸው። ግን ወንበር አላቸው፣ ስልጣን አላቸው። ስልጣናቸው ምንድነው? አመቺሳነት ነው። ምናልባት ተሰተሽ ከሆነ አመቺሳ ኧረ በስመ አብ መምህር አይደለም። እኔ የገብርኤል በቃ የስለት ልጅ ከሆንሽ ደግሞ ታመሽ በነበረሽበት ሰዓት ስለት ወይም ደግሞ የሆነ ነገር አንቺን ይዘው ሄዱበት ሁኔታ አጋጣሚ የሰማሽው ነገር አለ? ወንበር አለው። አንቺ ልብ ውስጥ ወንበር አለው። ወንበሩን መልቀቅ አልፈለገም። ስልጣኑ ዋናው ዛሩ መልቀቅ ያልፈለገው አንድ የሆነ ነገር አለ። ያ ወንበር ደግሞ ሜቢ ከዘር ወደ ዘር ሲተላለፍ የመጣ ከእናትሽ ወይ ከአባትሽ የወረስሽው ጸባይ፣ ሀብት፣ ንብረት፣ ገንዘብ የሆነ ስልጣን አለው አንቺ ጋር ከቤተሰቦችሽ የወረስሽው። ከጸባይ ጋር ራስሽን ቼክ አድርጊ። ከቤተሰብ የወረስሽው ደግሞ ሌላ እዛው ግቢ ውስጥ እነሱ የሚኖሩበት ግቢ ውስጥ ከኖርሽ ደግሞ እዛ ቦታ ላይ የሆነ ይገበርለት የነበረ ዛፍ የሚቀመጥበት የሆነ ብቻ አጠቃላይ ራስሽን ቼክ ማድረግ አለብሽ። እና አለቅልሽም ብሎ ሊለቅም ፈልጎ እንትን የሚለው በቃ በጣም ተስፋ ቆርጧል። ሰራዊቱን አስረክቧል። ኦልሬዲ ተይዘዋል። አሁን የቀረው እሱ ነው የሚፋለምሽ ማለት ነው። አዎ እኮ እንደዛ ነው። እኔም ለራሴ የተረዳሁት እንግዲህ ግን ይሄ በወንበሩ ነገር እኔ እሱን አልተረዳሁትም። አሁን የጨበጣ ውጊያ ላይ ነሽ ያለሽው። ጨበጣ ውጊያ ማለት ጦር ሜዳ ላይ ጥይት ከጨረሱ በኋላ በሰደፍ መዋጋት ወይም በእጅ ቡጢ መያዝ ማለት ነው። አሁን ቡጢው ምንድነው? ገንዘብ አገኘሁ ስትይ ማባከን፣ የሆነ ነገር ዞር አድርጎ ማበላሸት፣ ወይ የሆነ ነገር አገኘሁ ስትይ እንቅፋት መፍጠር፣ በእያንዳንዱ ነገር ውስጥ በገሃድ መጥቶ ይፋለምሻል። አለቅም አይነት ነገር ነው። እንግዲህ እሱ ነው በቃ። ሌላው መምህር እንትን ነው። አንዷ ልጅ በጣም የገረመኝ ነገር ስተኛ ብዙ አይነት ነገሮች ያለው አላለችህም? ትዝ ይልሃል? የሆነ አንድ እህታችን እኔም አንድ አይነት ነገር ነው በቃ እሷም ያለችው እኔም ጋር እየሆነ ያለው የሚሆንብኝ ማለት ነው። አሁን እንዲጾም ጸሎት፣ በተለይ ደግሞ ንስሐ እግዚአብሔር ይስጥ መምህር፣ ያመሰግናለሁ። ንስሐ ገብቻለሁ። በቃ ደስ ብሎኛል በጣም እና እሱም በጣም ደስ ብሎኛል። አባም አግኝቻቸው ደውዬላቸው ንስሐ ገብቻለሁ። አመሰግናለሁ መምህር፣ እግዚአብሔር ይስጥ። እንኳንም ለዚህ በቃሽ። ዋናው ትልቁ ኃጢአትን ደስ ብሎኛል በጣም በቃ። የኃጢአትሽን ፋይል ከሰይጣን እጅ መቀማት ትልቅ ነገር ነው። በነገራችን ላይ በዚህ አጋጣሚ ምዕመናን ንስሐ መግባት ቀላል አማርኛ ልንገራችሁ። የንስሐ ህይወት የሚል 3 ነው 4 ተከታታይ ትምህርት አስተምሬያለሁ። ሼር እያደረኩላችሁ ነው። አታዳምጡትም እናንተ፣ ችግር አለ። ይሄ ስብከት አሁን አንዳንድ ሰዎች መምህር እባክህን ይሄ አጋንንት ሰይጣን ምናምን የሚለውን ብቻ አታስተምሩ። ወደኋላ ሄድ ብትሉ በጣም ብዙ ስብከት አለ። አንደኛ ትልቁ ነገር ንስሐ ማለት ከሰይጣን እጅ ላይ ኃጢአት መረከብ ወይም ደግሞ ያሰራነውም ሆነ የሰራነውን ኃጢአት ሊከሰን በእግዚአብሔር ፊት ይኸው እቺን ኃጢአት ሰርቷል፣ ይሄን ፈጽሟል፣ ስለዚህ እቺ ነፍስ የኔ ናት ብሎ ሊከስብን ያዘጋጀውን ፋይል መቀበል እኮ ማለት ነው። ማን እጅ ቢሆን ይሻላል? ጠባቂ መላካችን እጅ ሆኖ ጭቅጭቅ ብሎ ተሰርዞ ካሁኑ እዚህ ምድር ላይ ያለን ኃጢአታችን ቢረሳ ይሻላል ወይስ አጋንንት እጅ ላይ ተቀምጦ እኛም አይ አሁን ንስሐ አልገባም አሁን አልቆርብም ብንል ይሻላል? በቃ አጭሩ አማርኛ ይሄ ነው። እንዴት የኛ ፋይል የኛ ማንነት አጋንንት እጅ ላይ እንዲቀመጥ እንፈቅዳለን? እንዴት ነው ይሄ? እኮ በጣም እኮ እንትን ነው። ይሄን ይመስላል። በርቺ፣ እግዚአብሔር ካንቺ ጋር ይሁን።
እሺ ቆይ እሱ ታዲያ የማየው ነገር ምንድነው? አይኔን ጭፍን ሳረግ ብዙ አይነት ነገር ይታየኛል። ምንም ሳልተኛ እኮ ነው። በቃ ብዙ አይነት ነገር ይታየኛል። በባዶ ራቁታቸው ማሳጅ እየተደረጉ ይመስለኛል ትላልቅ ሰዎች። ልክ አይኔን እንዲህ ስልምልም እያልኩኝ እኮ ነው። ብዙ አይነት ነገር ነው። በአዛብ ሀገር ስለምንኖር እሱ ነው። ምንድነው መምህር? በተለይ ንስሐዬን ገብቼ እንትን ካልሆነ ንስሐዬ መሀል ላይ ሆኜ ነው እንደዚህ አይነት የሚያደርገኝ። ከአይኔን ስጨፍር በጣም የነጭስ መንፈስ አንቺ ጋር ይገባል። አሁን ከእነሱ የሚኖሩትን ኑሮ አንቺ ውስጥ መጥቶ ያንጸባርቃል። ስራችን ሙያችን ይሄ ነው እያለ እየነገረሽ ይሆናል። የገባው መንፈስ ባህሪ ነው የሚገልጸው። አሁን ለምሳሌ ማይክሮፎን ይዞ አንድ ልጅ ሁልጊዜ ይዘፍንብኝ ነበር በአይምሮዬ ውስጥ ሳልተኛም ሰመመ እንደሆነ ይዘፍንብኛልና ምንድነው ነገር ብዬ ለካ እኔ ሌሎች ሰዎችን ለማስተማር እዛ ገብቼ ካሼሪዎችን ምናምን ለማስተማር ሲገባ እዛ ለምንድነው ይሄ ልጅ የሚመጣው እዚህ እንዲመጣ አንፈልግ ምናምን ብለው በመጥፎ አይን የሚያዩኝ የነበሩ ዘፋኞች ምናምን ነበሩና ለካ የነሱ መንፈስ ተከትሎ ይመጣል። ምንድነው አንተ ምናምን ብዬ ስጠይቀው እንግዲህ መቼም ታውቂያለሽ መመሪያ ያሰለጠኑን በራሳችን መንፈሱን ተቆጣጥረን እንድንሸኘው አይደለም ምንድነው አንተ ስለው ባክህ ሳንቀሸቅሽኛ ጋር መተህ ገብተን ነው በቃ ማን እንደሆንክ ለማወቅ ነበር የሞከርነው በቃ እንደዛ ነኝ አለኝ። በሊዶ መጣህበት ማን ብለሽ ያው ትመልሻለሽና አንዳንድ ጊዜ ይሄ ተግባሩን ያሳይሻል። የሰውየው ማንነት ከማን እንደመጣ የት ቦታ እንዳገኘሽ ለማሳየት ሲሞክር ነው ለምንድነው ይሄን የማየው ምናምን የምትይው። ስለዚህ ብዙ የተለያየ ነገር በቃ የሚያሳየኝ። እሺ አይመለከትሽም እኮ ግን አንድ በጣም እየተጨነኩበት ያለሁትን ነገር ደግሞ ልንገርህና በቃ ስልዝጋው ይቅርታ ጊዜና ሊያዝበት። ይኸውልህ አሁን ለምሳሌ መኪና እየነዳሁ ነው። መኪና እየነዳሁ ልጆቼን ከኋላ አድርጌ ግጭቱን ያሳየኛል። በቃ እንዴት እንደምንጋጭ እንዴት መኪናው ጉዋ ብሎ እንደሚጮህ ምናምን ትልብኛል አይመሮዬ። ምኞትን እኮ ነው የሚያሳየው ነው እንዴ? በቃ ሁሌ እኮ ነው ጸሎት እያደረኩ ልጅሽ ታንቋል፣ የሚበላው ነገር አንቆታል፣ ሂጂ ሩጭና ይላል አይምሮዬ ላይ ያኛል። ልጅ ታንቆ እንደዚህ ማጋጨት ነበር ማነቅ ነበር እያለ ነው ምኞቱን ነው የሚናገረው። ይሄንን ልንገርሽ በኔ በራሴ ድምጽ ሁሉ የመኪና ድምጽ ሁሉ ይሰማኛል። ስንጋጭ ያለው ድምጽ ይሰማኛል እና ስራ ስሰራ እንደምሞትም ያሳየኛል። በቃ እንዴት ልሞት እንደሚሆን ወገቤ እንዴት እንደሚሰበር ምናምን ነገር በቃ እና አንዳንዴ ባይውል ይመጣል። በጣም ጭንቅላቴ ጭንቅላጫው ባጭሩ ልንገርሽ እሺ አትጨናነቂ። አንደኛ ነገር መንፈሱ ሲያወራና ሲያስብም ሆነ የሆነ እቅድ ሲያቅድ እግዚአብሔር እንድትሰሚው እያደረገሽ ነው። ነገ ከነገ ወዲያ የሚቀጥለው ወር ላይ ምናምን ሊያደርግ ያሰበውን ነገር ያሳውቅሻል። ግን መንፈሱም አንቺ እንዳወቅሽ ሲሰማ በቃ ተስፋ ይቆርጣል። አይሆንም እኮ ያድርጊት አደጋው አልተፈጸመብሽም። ግን እቅዶቹን በይፋ አደረገበት። በድብቅ የሚያስባቸውን የራሱን ሐሳቦች ላንቺ ያሳይሻል። አንዱ ትርጉሙ ይሄ ነው። ሁለተኛ ነገር ደግሞ እንዲህ ማድረግ ነበረ እንዲያርግ ነበር መግደል ነበረብኝ ብሎ ምኞቱንም ጨምር ነው የሚያሳየው። ማድረግ አይችልም ግን ምኞቱን ለምሳሌ በእኔ ላይ ስበላ ስጠጣ ወይ ስለብስ ወይ የሆነ ቦታ ሲሄድ ሰዎች ሳናገር አሁን ነበረ ልክ ሊበላ ሲል አብሬው በበላ ይላል የሆነ ይመኛል። በአይምሮዬ ውስጥ ሐሳቡን ያመጣብኝ ነበር የዛሬ 8-9 ዓመት ማለት ነው። እና በስማም ብላችሁ ብሉ የሚባለው ዝም ብሎ አይደለም። ማማተብ ጸሎት ሳያረግ የሚበላ ትውልድ ሆዳም ነው የሚሉት መምህር ዝም ብሎ አይደለም። አብሮ ሊበላ ሰፊል ነበርና ምንድነው እኔ ከመድኃኒዓለም ጋር የተነጋገርኩት ነገር አለ። በስለትና በሱባኤ መልክ ነው የገባሁት ይሄን ጉዳይ። አቤቱ ጌታ ሆይ መድኃኒዓለም አባቴ ጌታ ኢየሱስ ክርስቶስ ሆይ እኔ ውስጥ ያለ መንፈስ እኔ ውስጥ ያለ ያሴረብኝ ያደባብኝን መንፈስ ሴራውን ማወቅ ፈልጋለሁ ቀድሜ ለመጠንቀቅ እንዲመቸኝ ይላልና ግንባሬ ላይ ስለታሰረ እንደ ሳይወጣ አንድ አመት ስለተቀመጠ ሳይወጣ ማለት ነው እንዲቀጣ እንዲታሰር ይመስለኛል። እንግዲህ ያልወጣ አንድ መንፈስ ነበርና በሰገድኩኝ ቁጥር ጎንበስ ብዬ ክርስቲያናዊ ግዳጅን ሲወጣ በሰገድኩኝ ቁጥር ስለሚመታ ግንባር ላይ መታሰሩ ትልቅ ጥቅም ነበረው። ደሞዝ ስቀበል ማባከን ነበር ይላል፣ ስበላ ይድፋህ ይላል። በቃ በፊት ያረገው የነበረውን ነገር አሁን ማድረግ አልቻለም። ሲያምርህ ይቅር አይነት ነገር ሆነበት እና እንተዋውቃለን። ሐሳብ ላይ ያመጣብኛል እንጂ የሱ ንግግር እንደሆነ አውቃለሁ። ይሄንም አውቀው በምንድነው ማታ ገብቼ ጀለጥ ሳረጋው አዎ እኔ ነኝ ይላል። እና ሐሳብ ይመስለናል እንጂ በትክክል የራሱ ሐሳብ ነው፣ የራሱ ድርጊት ንግግሮቹ ናቸው። ለዛ ነው ምኞቱን እየገለጸብሽ ነው ነገር የልጆቼን ድምጽ ጩኸታቸው ምናምን ሁሉ ያሰማኛል።
ምኞቱ ነው እና በጣም ያስደነግጠኛል። እሺ እግዚአብሔር ይፍረድብህ። ምንም ነገር ማድረግ አትችልም። ምንም ብትመኝ እግዚአብሔር ቆልፎብሃል፣ ዘግቶብሃል፣ አቅም የለህም ብለሽ ልክ ይህን ሀሳብ ሲያመጣብሽ መዝጋት ነው። አንድ ቀን ያወራሻል። አንድ ቀን አዎ አልችልም ይልሻል። እሺ መምህር እሺ ነጌታ አመሰግናለሁ። እሺ ሰላም ሁኚ። እግዚአብሔር እሺ ቻው። ቅድም የተዘጋባቸው ጋር እየደወልኩላቸው ነው፣ አባትየው ጋር ማለት ነው። አላናግርም ብሏት ይሆናል እንግዲህ ያን ካናግረው እያለች እየሰጠችው እምቢ ብሏት ይሆናል እንግዲህ ይሄኔ እድል ሰጥቻለሁ። አውቆ ዘግቶትም ሊሆን ይችላል ማለት ነው። እንግዲህ ሶሪ እኮ ያው ተቋረጠብኝ እያለች ነው ጽፋለች። መምህር ተቋረጠብኝ፣ ስለ ህልም ባለቤቴ እየነገረህ በእናትህ መልስለት ፍቺውን ይላል። በጽሁፍ ነው። ነጭ ፍየል የኔ ዘመድ ይዞ ይመጣል ወደ ቤት። ከዛ ተላቅሰን ተቃቅፈን፣ ፍየሏ ግን አስቸገረች። ግቢ ውስጥም ኪችን ገብታ እቃውን ትደፋፋለች። ባለቤቴ ይዟት ከኪችን ሲወጣ ጨጓራዋ ይወጣል። በአፏ ቀይ ሳትሞት በአፏ ቆይ ሳትሞት ልርዳት ብሎ ረዳት። በጣም ብዙ ደም ፈሰሳት። የፊት እግሯ አንድ አይን ወጥቶ ተወኝ እያለ ይለምነዋል። አንድ አይን ወጥቶ የፍየሉ አይን ነው። ይሄ ደግሞ የሚገርም ነው። አኒሜሽን ነገር ሆነ። ይለምነዋል። ባለቤቴን ግን አልተውህም በመብርሃን ይዣለሁ ይለዋል። ግን ባለቤቴ መጀመሪያ ላይ ህፃን ልጅ አቅፎ ከፎቅ ነው የወረደው። ልጃችን ናት ያቀፋት ህፃን። ከዛ ባነነ ይላል። ትንሽ ግራ የሚያጋባ ነገር ነው። ራሱ ቢናገረው ጥሩ ነበረ። ግን ፍየል ጥሩ አይደለም። ፍየል በነገር ነው የምትመሰለው። ወደ ቤታችሁ አንድ የሆነ የሚያፋጅ እስከ ጓዳ ድረስ እስከ ኪችን ወይም ደግሞ እስከ ትዳራችሁ ድረስ የሚገባ መንፈስ ይገባል። እሱም የዝሙት ወይም የሴሰኝነት መንፈስ ይሆናል።